ይህን ቪዲዮ እየቀረስኩላችሁ ያለሁት ብታምኑኝም ባታምኑኝም ከሌሊቱ ከ6 ሰዓት በኋላ ነው። ድንገት ነው ሀሳቡ ይመጣልኝ እየተኛው እንዴ ሰማማን ስገባ ምናምን ሀሳቡ እንደመጣልኝ ነው ዘልዬ የተነሳሁት። ምክንያቱም ሀሳቡ እንዲጠፋብኝ አልፈለግኩኝ ማለት ነው። ቪዲዮውን እስከ መጨረሻው መከታተላችሁን አትርሱ። እዚህ ቻናል ደግሞ አዲስ የሆናችሁ ሰብስክራይብ አድርጉት። ጊዜው አምና ነበረ እና 2016 ታህሳስ ወር ላይ ቁልቢ የሚከበርበት ጊዜ ላይ ነው እና ያኔ ደግሞ ዘመዶቼ ይመጣሉ ቁልቢ ለማክበር ማለት ነው። እንዲህ ተሰብስበው ምናምን ይመጣሉ። ከዛ እኔም ከነሱ ጋር አክብር ነበርና እነሱ ሲመጡ ሁሌ ፏ ነው የምለው። ምክንያቱም የምበላባቸው ቦታዎች ቤቶች ተማሪ እንዲህ አይቶት የሚያልፍበት ቦታ እንጂ ገባበት እንትን የማይልበት ቦታ ነው የምገባው። የምለብሰው ልብስ ጫማዬ በቃ ገንዘቡ ላ ሲሰጠኝ በቃ ሆነ ትልቅ የኪንስ ገንዘብ ለ3 ወር ለ4 ወር የሚላከው እኔ በአንዴ ይሰጠኝ እና በቃ ፏ አድርገውኝ ምናምን ነው ሄዱ። ከዛ የዛን ቀን በጠዋቱ ነበር ከእንቅልፌ የተነሳሁት እና 1 ሰዓት ከ45 ላይ ክላስ ሄድኩኝ ምናምን 4 ሰዓት አካባቢ እንማራለን። ከክላሱ ወጥቼ ምናምን ካፌ ሰዓት እስኪደርስ ወደ ውጭ መውጣት ደብሮኝ በቃ ዶርም እያዘኩ ቆየውና ምናምን ካፌ ገብቼ እንደወጣው ተደወል ቃል እንዴ ነው ክላስ ካሌለብን ዲፖ እየጠበቅን ነው አብረን አሸዋ እንሄዳለን ምናምን። ዋው በቃ ደስ የሚል ነገር ነው። ዘመድ ግቢ ያላችሁበት ሀገር ዘመድ መጥቶ ሲደውላችሁ ነው ዋው። ከዛ ቃል ደስ አለኝ ምናምን። እንደዛውም ደግሞ ጨንቆኛል። ቀኑ 20 ነው። ቁልቢን እዛ አድረው በ20 ደግሞ እዚህ ነው የመጡት እቃ ምናምን ሊገዙ ምናምን። በዛው ምን ሊያገኙ በአንደኛው በኩል ደስ አለኝ፣ በአንደኛው በኩል ደግሞ ጨንቆኛል። ምክንያቱም እንደሚታወቀው ገንዘብ ተልኮ የወር 3000 የሚሆን 4000 ብር ተልኮ በተአምር 20 ቀን አይደርስ። በዛ ቢባል 5 ቀን ወይ 10 ቀን ቢደርስ በቃ 10 ቀን እንደውም ቆየ ነው የሚባለው። ያልቃል። ኪሴ ውስጥ የቀረችው 5 ብር ብቻ ነበር። ብር ኪታ ነችልኝ። ምክንያቱም እነሱ እስካሉበት ድረስ የሚወስደኝ 15 ብር ብቻ ነው የሚያስፈልግ። ከዛ 15 ብር ኬት ላምጣ? ቤተሰብ መጠየቅ ደግሞ አልወድም። ብቸገር እዚሁ እንትን ብል ይሻለኝ። ያለኝ አማራጭ አካውንቴ ላይ ብር የለም። ፍሬንዶች መጠየቅ። አንዱ ጀለስ አገኘሁት እና በቃ እንዲህ ቦታ ልሄድ ፈልጌ ነው 10 ብር ስጠኝ። እኔ ያስኩት 5 ብርም አለች በቃ እንደ 15 ስለሚሆን 15 ብር በቃ እዛ ድረስ ይወስደኛል። እዛ ለመሄድ 2 ታክሲ ነው የሚያስፈልገው። ከግቢ እስከ ሳይዶ ትሄዳለህ በ5 ብር። ከዛ ደግሞ 10 ብር እስከ ዲፖ ምናምን ትሄዳለህ። እዛ ከደረስኩ በኋላ ምንም አይቸግረኝም። እኔ ስለ ገንዘብ አላስብም። ሙሉ ከበር የሚያደርጉልኝ እነሱ ስለሆኑ ስለ ገንዘብ ምናምን የምቸግርበት ነገር የለኝም። ምናምን ዲፖ ደርሼ ምናምን መኪናቸው ጋር ዙር እየፈለኳቸውና አጧቸው። ደወልኩለት መጥቻለሁ እኮ ዲፖ የት ናችሁ ምናምን አለ። ቃል አስቸኳይ ነገር ገጠመንና አሸዋ እየሸጥን ነው አሸዋ ድረስብን። ስልኩን ዘግቼው ዋው ሪሊ ብሮ ወረም ገና ዱን ያለ በቃ ቆም እንዴ ወረም ገና ዱ ብር እኮ የለም እጄ ላይ ባዶ ኪሴ ነኝ። ግራ መጋባት የመደንገጥ ምናምን እንትን አለኝ። መንገድ ዳር የሆነ የተሰራ ለመንገድ መቀመጫ ምናምን ህዝቡ ተብሎ የተሰራ አለ መንገድ ዳር እና ቁጭ አልኩኝ። ምንድነው የማደርገው? የማላውቀው ሰፈር ላይ ነኝ። አካውንቴ ላይ ገንዘብ የለም። አንድ የማውቀው ሰው የለም። ሰፈሬ አይደለም። ሆኒ ግቢ አካባቢ ምናምን ቢሆን ተማሪም እጠይቃለሁ ከቨር አደርገዋለሁ። ከዛ ድንገት ቁጭ ብዬ ምናምን ረሳው፣ በቃ ያለሁበትን ችግር ረሳው። ምን አልኩ? እዛች ወንበር ላይ ቁጭ ብዬ 1 ሰዓት ተኩል አልፏለክ። ድንገት ስልኩ ሲደወል ነው የነቃሁት ካለሁበት ድንዛዜ ፍዘት ምናምን ሰውና ቃል ቆየክ ምነው አትመጣም እንዴ ምናምን ሲል ባጃጅ ላይ ሆኜ ነው ቆይ እመጣለሁ እየደረስኩ ነው ባጃጅ አትቼ ምናምን ብዬ ከዛ እሺ በቃ ቶሎ ምናምን ተዘጋ ስልኩ ከተዘጋ በኋላ አሁን የምር ሬሊ ጨነቀኝ መሄድ እንዳለብን። ቅድም ረስቼ በቃ ግራ መጋባት ወይ መደንሰስ የሆነ ነገር ውስጥ ገብቼ ብቻ እንትን ብዬ ነበረና አሁን ሬሊ ጨነቀኝ። ሬሊ ሀሳብ ውስጥ ገባሁ። ብር ማግኘት አለብኝ። ሉክ የሚያስፈልገኝ 10 ብር ብቻ ነው ካለሁበት ከዲፖ እስከ አሸዋ የሚያደርሰኝ 10 ብር ብቻ ነው። 10 ብር ካገኘው እነሱ ጋር ደርሳለሁ። አስፋልቱ ባዶ ነው፣ ማንም የለም። ዞር ብል አንድ ሰው የለም። በቃ ለክፋቱ ደግሞ አንድ ሰው የለም። በቃ ጨነቀኝ። ሉክ ኢትስ ኖት ማይ ፈርስት ታይም ብር ቸግሮኝ ብር አጥቼ እንዲህ ስቸገር ምናምን። ሌላ ጊዜ የሚያስጨንቀኝ የለም። ምንም ብር ካጣሁ አጣሁ ነው በቃ ዶር መቀመጣለሁ አልወጣም ምናምን አስወጣኝ። አሁን ግን ና እየተባልኩ ነው። ሳሟን እየጠበቀኝ ነው። እኔ ብር እዚህ ተቸግሬ ልባጥቻለሁ ጠቦኛል ምናምን። አሁን ጭንቀቱን መተው አለብኝ አልኩና የሆነ ሆነ ወደ ብር ማግኘቱ ደግሞ ብርም ካላገኘው ለመሄድ ምናምን መፈለግ አለብኝ ብዬ አንድ ሀሳብ መጣልኝ። ሀሳቡ ምንድን ነው? መንገድ ኖርማሊ ዳር ቆሞ እንደተሳፋሪ ባዶ ባጃጅ ሲመጣ አስቆሜ ሹፌሩን ብር ጥዬ ነው ምናምን እና እስከ አሸዋ የምደርስበት ነገር አጣሁ ሸኝ ምናምን ልለው ነው። ከዛ በቃ አሪፍ ሀሳብ ነው ምናምን አልኩ ነው። መንገድ ዳር ቆሜ ምናምን ባዶ ባጃጅ ያለ ውስጡ ሰው ካለ አሳልፈዋል። ባዶ ባጃጅ ከሆነ እንትን እለዋለሁ ብዬ ነው ያሰብኩት። ከዛ ባዶ ባጃጅ ለምን ይመጣል? ሙሉ ባጃጅ አንድ ሰው ምናምን የጎደለው ነው የሚመጣው። እና ከዛ መጥተው ያቆሙታል። ለእኔ ትሄጃለሽ አሸዋ ምናምን
አይ ወፍ እዚሁ ነኝ አላቸው። ለምን መሰላችሁ? ሰው የጫነ ሰው እንዳልጠይቅ ልብሴ ጽድት ያለ ልብስን የለበስኩት፣ ሱሪ አሪፍ ነው፣ ጫማዬ ተጠርጎ ጽድት ያለ ጫማ፣ ፀጉሬ እንትን ብሏል፣ ስልኬ አሪፍ ነው። ምንም የተቸገረ ሰው አልመስልም። እንዴት ነው ባጃጅ አስቁሜ ቸግሮኛል ምናምን የምለው? እሱ ደበረኝ ምናምን ባዶ ባጃጅ ስጠብቅ ምናምን በቃ አልመጣ ሲል አንድ ሀሳብ መጣልኝ። ለምን ሰው አልጠይቅም? ሰው ደግሞ ለክፋቱ ጠፋ ምናምን። ዞር ስል አንድ ሰውዬ ተኝቷል። ላማኝ ምናምን ልብሳቸው የተጣጠሰ ቆሸሸ ነው ምናምን እና ተኝቶ ጋሪ ባይቅማል ምናምን። ወደሱ ጠጋ ብዬ ወደሱ ስሄድ ብር ልሰጠው ምናምን ይመሰለው ሰፍ ብሎ ጠብቅኝና እንዲ ያልኩት 10 ብር ይዘን ቸግሮኝ ነው ምናምን። የምር ክውን ያለው የምር ፈተሸ ኪሱን ምናምን። ከዛ ያልያዝኩም አባ ምናምን ቢኖረው የምር ሊሰጠኝ ነበር ምናምን። ለምን ያልጠበቀው ነገር ነው። ይሰጠኛል ብሎ ሲጠብቅ እኔ ራሱ ለማኙ በቃ ምናምን አልኩትና በቃ አልኩትና ምን አይነት እድል ያለኝ ምናምን ብዬ እያማረርኩኝ ምናምን ስልክ ይደወላል በመሀል። ከዛ በኋላ እየተዋሉ እንዴ ደውዬ መልል ነው አትሊስት በኋላ እነሱ ጋር ከደረስኩ በኋላ ስልክ ለምን አላነሳም ምናምን ቢልም ባጃጅ ውስጥ ሆኜ ነው አልተሰማኝም ነበር ምናምን ላይ አምሹር እኮ እዛ እነሱ ጋር እንደምደርስ እርግጠኛ ነኝ። ግን ቤት በኩል እንደሆነ ብር ቤት በኩል አግኝቼ እንዴት ተሳፍሬ እንዴት አድርጌ እንደሚሄድ ግን አላውቅም። ግን አምሹር እንደምደርስ እየጠበቁኝ ባለበት ሰዓት እነሱ ጋር እንደምደርስ እርግጠኛ ነበርኩ። ግን ቤት በኩል እንደሆነ አላውቅም። አሁን ጨቆኛል ምናምን ሀሳብ ውስጥ ገብቼ የሆነች ልጅ ከባጃጅ ላይ ትወርዳለች። ፊት ለፊቴ ከባጃጅ ትወርደና መታ እኔ ባለሁበት አልፋ ቦና ወደ ውስጥ ልትገባ ነው ምናምን። በጣም ቆንጆ ቀይ ነች፣ ፀጉሯ ረዥም ነው ምናምን የሚያምር አቋም ያላት። እሷን ማየት መርኩ። ረሳው ያለሁበትን ጭንቀት ረስቼው እሷም ማየት ጀመርኩ። ከቦስቴ ውሃ ስታማረ ፀጉሯ ረዥም ነው፣ ከንፈሯ ያምራል፣ አይኗ ያበዳ እንዲሆነ ምናምን እያልኩ እየመጣች አጠገቤ ያለፈች። እሷ አጠገቤ ስታልፍ ትዝ አለኝ። እንዴ ችግር ላይ ነኝ። ከዛ እናት 10 ብር ይዘሻል አልኳት። እንዲህ አየችኝ ነው ለከፋ መሆኑ ነው ምናምን። ኧረ አይደለም የምር ቸግሮኝ ነው እንጂ አሁን 10 ብር አንቺን ይጠየቃል ምናምን። እኔ ራሱ ምንም አላለችም። ከራስ ፀጉሬ እስከ እግር ጥፍሬ አየችኝ በጣም ምናምን ብላኝ አለፈች። ኧረ የምሬን እኮ ነው የቸገረኝ የምር 10 ብር ረቃለች ምናምን። ራን ኮስታር አለች እና ወደኋላ እንደመመለስ ብላ ቦርሳዋን ከፍታ 10 ብር አወጣችና የምራውን ትወስዳለህ የሚመስል አስተያየት እንዲህ ስትልና እኔ ከእጇ ላይ ተቀብዬው ሰው ሊያወርድ የቆመ ባጃጅ ነበርና ተቀብያት እሱ ውስጥ ስገባ አንድ ሆነ። እንዴ ክቡን ያለችው እሷ ራሱ እንዲህ የምር ሆኖ እንዲህ የምር ክቡን ያለች ግዛ ብዬ ሄድኩኝ። ታንክሱላ አላልኳት። አፏን ያዘች። ደረስኩ እዛ ደርሼ ምናምን ስልክ አታነሳም ከሆነ ባጃጅ ውስጥ ነበርኩኝ ምናምን አልኳት። እዛ አሸዋ ደረስኩኝ ምናምን የምንገዛቸውን እቃዎች ገዛዛ፣ ጫማ ማስገዛው፣ ልብስ ማስገዛው፣ ፏፏ አልኩኝ ምናምን በቃ አሪፍ ክላሴን ጠብቄ ምናምን ትልቅ ሆቴል ሂደን እራት በላን ምናምን 2 ሰዓት ከምናምን ሆነ መሰለኝ። እነሱ ነገ ሊሄዱ ነው። በቃ መሰናበት አለብኝ። እኔም ወደ ግቢ መግባት አለብኝ ምናምን እና ሊፍት በቃ እናንተ ትቆያላችሁ መሰለኝ እና እናንተ ተጫወቱ በቃ እኔ ልግባ ምናምን በሰላም ግቡ ምናምን ሁሉንም ሸዋ ብያቸው ቆይ ቃል ምናምን አለኝና ካቺ የኪስ ትሆናለች ምናምን ብሎ ሆነ አስጨበጠኝ። ታውቃለህ ቴንኪ ምናምን ብዬ ኪስ ውስጥ አስገባውና ወጣው። ከዛ ከሆቴሉ ምናምን መንገድ ዳር ቆሜ ስንት የተሰጠኝ ግን ምናምን ብዬ 6000 ብር ሉክ 6000 ብር የኪስ ተብሎ እምባዬ መጣ። ማልቀስን ፈልጌያለሁ። ቅድም 10 ብር ቸግሮኝ ስቸገር አሁን 6000 ብር ሊሰጠኝ ነው። እምባም ተናነቀኝ። ደስም ብሎኛል። ሳቅም አለኝ። የተደበላለቀ ስሜት ነው የተሰማኝ እና ምናምን ደረቄ የቀረው ለተወሰነ ደቂቃ እንዲህ ለምን ቅድም ለምን እንደዛ ቸገረኝ? አሁን አገኘው። ቅድም አላገኝም ነበር። ይሄ የእኔ ከሆነ የገንዘብ ከሆነ ለምን ቅድም አልተሰጠኝ? ለምን እስኪቸገር ተጠበቅኩ? አንድ ሀሳብ መጣልኝ። ለምን ሂጄ 500 ብር ለምን ለማኙ አልበቅስለት ምናምን ብዬ ተመለስኩ። ቅድም የተቸገርኩበት ቦታ እዛ ስደርስ ለማኙም አልነበረም ምናምን። ለተማሪ 6000 ብር ኪስ ተብሎ ተሰጠው ማለት ኢማጂን ወሩ፣ ቀኑ፣ አመቱ ምናምን ምን እንደሚመስል አይኖ ለእናንተ ሜይ ቢ ትልቅ ነገር ላይሆን ይችላል። ግን በቃ ደስ እያለኝ ምናምን ገባው ወደ ይህን ታሪክ በቃ አንዳንድ የቅርብ ጓደኞቼ ብቻ ነው የሚያውቁት እንጂ ፋሚሊ ሁላ ማንም ወርስት ሞመንት ገንዘብ አጥቼ እንደዛ የተቸገሩበት ወደፊትም ይመጣል ብዬ አላስብም። ሹር ፈጣሪ ያመጣብኝ ይመጣል ብዬም አላስብም። ግን በቃ የማይረሳ ሞመንት ስለሆነ ነው ልነግራችሁ የፈለኩት። ሜይ ቢ እናንተ ከዚህም በላይ ሊያጋጥማችሁ ይችላል። አሩን ነው። እኔ ግን ሆነ በህይወት በቃ ብራት የተቸገርክበት ምናምን ብባል የማልረሳው ነው። ምክንያቱም እቺ ሳልበላ ውዬ እኮ አውቃለሁ። ቡናም ሳልጠጣ ውዬ አውቃለሁ። በጣም ቸግሮኝ ያውቃል። ግን እቺም ቢሆን ከኔ የሚጠብቀውን ለማኝ እኔ ራሱ ለምኘው ወፍ እና ፋሚሊ
የኔ ደወስት ሞመንት ገንዘብ አጥቼ ግቢ ላይ የተቸገርኩት ሞመንት ይህን ይመስላል። አብራችሁን ስለቆያችሁ በጣም ነው የማመሰግነው። ስትሪም ከተመቻችሁ ደግሞ ላይክ አድርጉት፣ ኮመንትም ስጡኝ ምናምን። ሰሞኑን ቪው ምንም አልታያለኝ ነው እና እስኪ ኮፒሊንግ ላካ ቲክቶክ ላይ ያለ ኮመንት ሼር እያደረጋችሁ ምናምን እስኪ ሰብስክራይብ አድርጉት፣ ላይክ አድርጉት። አብራችሁን ስለቆያችሁ በጣም ነው ደስ የሚለኝ። ይመቻችሁ።